ሰበር መረጃ የጠቅላይ ሚኒስትሩ ያልተጠበቀ ማፈግፈግና አዲሱ የጦርነት ስጋት ኢትዮጵያ በኃያላኑ መዳፍ ውስጥ። ጠቅላይ ሚኒስትር አብይ አህመድ ከጦርነት አፈገፈጉ የተባለለት ያልተጠበቀ የአረብኛ መልእክት በኢትዮጵያ ምድር ላይ ጦራቸውን የሰበቁት የመካከለኛው ምስራቅ ኃያላን ሽኩቻ እንዲሁም አዲስ ጦርነት ሊጭር ይችላል የተባለው ትግራይና አማራ ክልሎችን ዳግም ወደ ፍጥጫ ያስገባው አወዛጋቢ የፌዴሬሽን ምክር ቤት ውሳኔ። ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ ኢትዮጵያ በውጭ ኃያላን የጂኦፖለቲካ ቼዝ ጨዋታና በውስጥ ፈንጂ በረገጠ የፖለቲካ ውጥረት መሃል እንዴት እንደተወጠረች በጥልቀት እንፈትሻለን። ቪዲዮውን ላይክ በማድረግ አብራችሁን ቆዩ። ወደ መጀመሪያ ጉዳያችን ስናልፍ ጠቅላይ ሚኒስትር አብይ አህመድ ሰሞኑን በአረብኛ ቋንቋ ያስተላለፉት መልእክት ብዙዎችን አስገርሟል። የባህር በር የህልውና ጉዳይ ነው ሲባል የነበረው ጠንካራ አቋም አሁን ኢትዮጵያ የመስፋፋት ሆነ የመውረር ፍላጎት የላትም ወደሚል ጋር የሆነ የዲፕሎማሲ ቋንቋ ተቀይሯል። ይህ ለምን ሆነ? ጠቅላይ ሚኒስትሩ ሀብቶች ከምሽግ ቁፋሮ ወደ ተቋማት ግንባታ ሊሸጋገሩ ይገባል ማለታቸው ኢትዮጵያ ካለችበት የኢኮኖሚ ጫናና የ130 ሚሊዮን ህዝብ ፍላጎት አንጻር ተጨማሪ ጦርነት ማስተናገድ እንደማትችል የተገነዘበችበት ስልታዊ ማፈግፈግ እንደሆነ የፖለቲካ ተንታኞች ይገልጻሉ። ይህ መልእክት በተለይ ለግብጽ፣ ለኤርትራና ለአረቡ ዓለም የተላከ እኛ ለጦርነት አልተነሳንም የሚል የማረጋጊያ ካርድ ነው። ግን ይህ የሰላም ጥሪ መሬት ላይ ካለ እውነታ ጋር ይጣጣማል ወይ? የጦርነት ከበሮ ሲደለቅባት የባህር በር የህልውና ጉዳይ ነው በሚል ከጎረቤቶቿ ጋር ወደ ከፍተኛ ውጥረት አምርታ የነበረችው ኢትዮጵያ በድንገት ያልተጠበቀ አቋም አራምዳለች። ጠቅላይ ሚኒስትር አብይ አህመድ በአረብኛ ቋንቋ ባስተላለፉት አዲስ መልእክት ኢትዮጵያ የመስፋፋትም ሆነ መሬት የመውረድ ፍላጎት የለባትም ሲሉ አሳውቀዋል። ታዲያ ይህ ንግግር ኢትዮጵያ ካለችበት የጦርነት ስጋት ስልታዊ ማፈግፈግ ወይም ስትራቴጂክ ሪትሪት እያደረገች መሆኑን ያሳያል ወይ? ከምሽግ ቁፋሮ ወደ ድርድር ጠረጴዛ መመለስ ለምን አስፈለገ? ዛሬ በቢቢሲ ዘገባ ላይ ተመስርተን ኢትዮጵያ ለምን ከጦርነት አቋሟ እንዳፈገፈገች በጥልቀት እንፈትሻለን። ቪዲዮውን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። የቃላት ጦርነቱ ማብቃት የማፈግፈጉ የመጀመሪያ ምልክት። የኢትዮጵያ ማፈግፈግ በግልጽ የታየው ጠቅላይ ሚኒስትር አብይ አህመድ የረመዳን ጾምን አስመልክተው የካቲት 9 ባስተላለፉት መልእክት ነው። ከዚህ ቀደም የኢትዮጵያ የባህር በር ፍላጎት የግድ ነው በሚል ቃላት ሲገለጽ ኤርትራን ጨምሮ በርካታ ጎረቤት ሀገራት ወደ ዛቻ ወስደውት ነበር። ውጥረቱ አይሎ በሁለቱ ሀገራት መካከል ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት ነግሶ ሰንብቷል። በዘገባው ላይ እንደተጠቀሰው ባለፈው ወር ኢትዮጵያ ለኤርትራ የጻፈችው ደብዳቤ ኤርትራ መሬት የለቃ ትውጣና መሰል ማስጠንቀቂያዎችንና የወደብ ይገባኛል ጥያቄዎችን ጨምሮ በርካታ ክሶችን ሲያሰማ ቆይቷል። ይህንን ተከትሎ ኤርትራ ሐሰት ነው የሚል ጠንካራ ምላሽ የውጥረቱ ማሳያ ነው። ጦርነት አይቀሰቀስም እየተባለ ባለበት ወቅት እንዲህ አይነት የቃላት ልውውጥ መኖሩ ተቃርኖ ወይም ኮንፍሊክት እንዳለ ያሳያል። ሆኖም ጠቅላይ ሚኒስትሩ ይህንን ውጥረት ለማርገብ በሚመስል መልኩ ኢትዮጵያን የታማኝነትና የእውነት ምድር ሲሉ ጠርተዋታል። ከምንም በላይ ደግሞ የጎረቤቶቻችንን ደህንነት አደጋ ላይ አንጥልም ማለታቸው አዲስ አበባ ከነበረችበት ወታደራዊ ንግግር አፈግፍጋ ወደ ሰላማዊ ዲፕሎማሲ መመለሷን ያረጋግጣል። በተለይ መልእክቱ በአረብኛ ቋንቋ መተላለፉ ለግብጽና ለሌሎች የአረብ ሊግ ሀገራት የተላከ የሰላም ነጭ ባንዲራ ተደርጎ ሊወሰድ ይችላል። ኢትዮጵያ በአሁኑ ወቅት ያለባትን የኢኮኖሚ ጫናና በ130 ሚሊዮን ህዝብ ፍላጎት ከጦርነት ወጪ ጋር የማይቻልና መንግስትን ህልውና ችግር ውስጥ የሚከት አሳሳቢ ጉዳይ ነው። ሀገሪቱ የጦርነት አማራጭ ዋጋ ስለማትችለው ወደ ዲፕሎማሲ አዘንብላለች ብሏል ቢቢሲ በዘገባው። ከህልውና ጉዳይ ወደ አጋርነት ግብዣ። ሁለተኛው ቁልፍ የማፈግፈግ ማሳያ የባህር በር ጥያቄው የተሰጠው አዲስ ትርጓሜ ነው። ከወራት በፊት የባህር በር ማግኘት የህልውና ጉዳይ ነው፣ በሰላም ካልሆነ በሌላ መንገድ የሚል አንድምታ ያለው ንግግር ሲሰማ ነበር። አሁን ግን ጠቅላይ ሚኒስትሩ ይህንን አቋም ቀይረውታል። የባህር በር ፍላጎታችን
የጎረቤቶች ሉዓላዊነት የማይገፋ የሌሎችንም ጥቅም የማይጎዳ የአጋርነት ግብዣ ነው ብለዋል። ይህ ማለት ኢትዮጵያ በኃይል ወደብ የመያዝ ፍላጎቷን ሙሉ በሙሉ ትታ ጉዳዩን በንግድና በአጋርነት ብቻ ለመፍታት መወሰኗን ያሳያል። ይህ ደግሞ በኤርትራ ውስጥ በሶማሊያ በኩል የነበረውን ስጋት ለማብረድ የተደረገ ትልቅ ፖለቲካዊ ማፈግፈግ ነው። ሶስተኛውን ስንመለከት ከምሽግ ቁፋሮ ወደ ፋብሪካ ግንባታ የሚለው ንግግር አንድምታ ምንድን ነው? ግን ኢትዮጵያ ለምን አሁን ማፈግፈግ ፈለገች? ምክንያቱም መሬት ላይ ያለው የኢኮኖሚ እውነታ ጠቅላይ ሚኒስትሩ በንግግራቸው የሰላም ቋንቋ የጦርነት ከበሮ የሚተካበት ጊዜ መጥቷል ብለዋል። አክለውም ሀብቶችን ከምሽግ ጉድጓድ ቁፋሮ ወደ ተቋማት ግንባታ ሊሸጋገሩ ይገባል በማለት ቁርጡን ተናግረዋል። ይህ አባባል ትልቅ ሚስጥር አለው። ኢትዮጵያ 130 ሚሊዮን ህዝብ አለት። ይህንን ግዙፍ ህዝብ ከድህነት ለማውጣት ሀገሪቱ ጥይታችንን ትተን ወደ ልማት መግባት አለብን ብላ አምናለች። የጦር መሳሪያ ከማምረት መሬትን ወደ ልማት፣ ሰውን ከመግደል ወደ ማስተማር መሸጋገር እንዳለብን መንግስት በይፋ አምኗል። ባጭሩ አነጋገር ሀገሪቱ አዲስ ጦርነት የማስተናገድ የኢኮኖሚ አቅም ስለሌላት ከጦርነት አውድማ ፈግፍጋ ትኩረቷን ወደ ውስጥ ልማት አዙራለች። የኤርትራና የግብጽ ምላሽ ምን ሊሆን ይችላል? ምንም እንኳ ኢትዮጵያ የአባይ ወንዝ የትብብር ድልድይ እንጂ የግጭት መድረክ አይሆንም ብትልም ወይም ከኤርትራ ጋር ለድርድር ዝግጁ ነኝ ብትልም የጎረቤቶቿ ምላሽ ግን አሁንም ቀዝቃዛ ነው። ለምሳሌ ኢትዮጵያ የኤርትራ ሰራዊት ከግዛቷ እንዲወጣ የላከችውን ደብዳቤ ኤርትራ ሐሰትና የፈጠራ ስትል ውድቅ አድርገዋለች። ይህ የሚያሳየው ኢትዮጵያ ከጦርነቱ አቋም ብታፈገፈግም የዲፕሎማሲውን መንገድ ግን ገና ብዙ ፈተናዎች እንዳሉበት ነው። በአጠቃላይ ስንገመግመው የጠቅላይ ሚኒስትር አብይ አህመድ ንግግር ኢትዮጵያ ካለችበት ቀጠናዊ ውጥረት ለማምለጥ ያደረገችው ብልህ የሆነ ማፈግፈግ ነው። ጦርነትን ትቶ ለድርድር እና ለሰላም ቅድሚያ መስጠት ለ130 ሚሊዮን ህዝብ ትክክለኛ መንገድ ነው። እናንተስ ምን ታስባላችሁ? የኢትዮጵያ መንግስት ይህንን የሰላምና የማፈግፈግ ቋንቋ መጠቀሙ ውጥረቱን ያበርደዋል ብላችሁ ታምናላችሁ? ሐሳባችሁን በኮሜንት ላይ ጻፉልኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የአፍሪካ ቀንድ የባላንጣዎቹ የፊልማ ሜዳ። ይህ የሰላም ጥሪ እየተደረገ ያለው ግን ቀጠናው የዓለም ሀያላን የጦር ሜዳ በሆነበት ሰዓት ነው። ቢቢሲ ሞኒተሪንግ ይፋ እንዳደረገው የትላንት ወዳጆች የተባበሩት አረብ ኤሚሬቶችና ሳዑዲ አረቢያ ዛሬ በአፍሪካ ቀንድ ላይ የሞት ሽረት ትግል ውስጥ ገብተዋል። የተባበሩት አረብ ኤሚሬቶች ከ2018 ወዲህ በኢትዮጵያ ከ3 ቢሊዮን ዶላር በላይ ኢንቨስትመንት በማድረግ ጠንካራ ተጽዕኖ ፈጥራለች። በሌላ በኩል ደግሞ ሳዑዲ አረቢያ ከኤርትራ ጋር ያላትን ጥብቅ ቁርኝት በመጠቀም የኤሚሬቶችን ጫና ለመመከት እየሞከረች ነው። እዚህ መሃል ቱርክ ከ2.5 ቢሊዮን ዶላር በላይ በሆነ የኢንቨስትመንትና በወታደራዊ የድሮን አቅርቦት ትስስሯን አጠናክራለች። የፖለቲካ ምሁራን እንደሚሉት ይህ የሀያላኑ ፉክክር ኢትዮጵያን በሁለት ስለት ባለው ቢላዋ ላይ እንድትራመድ አድርጓታል። የባህር በር ፍላጎቷን በሰላም ለማሳካት የምታደርገውን ጥረት በእነዚህ ሀያላን የጥቅም ግጭት ውስጥ በቀላሉ ሊሰናክል ይችላል። ኢትዮጵያ በአሁኑ ወቅት በታሪኳ እጅግ ፈታኝ ከሚባሉ ወቅቶች አንዱ ላይ ትገኛለች። በአንድ በኩል የመካከለኛው ምስራቅ ግዙፍ ኃይሎች የአፍሪካ ቀንድን የራሳቸው የኃይል ማሳያ ሜዳ ሲያደርጉት፣ በሌላ በኩል ደግሞ የሀገሪቱ የውስጥ ወሰንና የማንነት ጥያቄዎች ወደ አዲስ የፖለቲካ ፍጥጫ ተሸጋግሯል። ኢትዮጵያ በሁለት እሳት መሃል የውጭ ኃይሎች የፍልሚያ ሜዳና የውስጥ አስተዳደራዊ ውጥረቶች ትንታኔ። የአፍሪካ ቀንድ እንደ መካከለኛው ምስራቅ የተላላኪዎች የፍልሚያ ሜዳ። የመካከለኛው ምስራቅ ባላንጣዎች ሳዑዲ አረቢያና የተባበሩት አረብ ኤሚሬቶች አካሄዳቸው ከቀድሞ የአጋርነት ስሜት ወጥቶ ወደ ግልጽ ፉክክር ተቀይሯል። ይህ ፉክክር በተለይም በኢትዮጵያ ላይ ያለው ተጽዕኖ ከፍተኛ ነው። የሁለቱ መሐመዶች ግላዊና ተቋማዊ ፍልሚያ በሳዑዲ አልጋ ወራሽ መሐመድ ቢን ሳልማንና በኤሚሬቱ ፕሬዝዳንት መሐመድ ቢን ዛይድ መካከል ያለው የለውጥ አራማጅነት ፉክክር ወደ አፍሪካ ቀንድ ፈሷል። ኤሚሬቶች ከ2018 በኋላ ወደ 3 ቢሊዮን ዶላር የሚጠጋ ኢንቨስትመንት በኢትዮጵያ ላይ በማፍሰስ ፈጣንና ድንገቴ ተጽዕኖ ፈጥሯል። ሳዑዲ በበኩሏ
በኤርትራ በኩል ያላትን ወታደራዊና ዲፕሎማሲያዊ ተሰሚነት በመጠቀም የኤሚሬቶችን የበላይነት ለመመከት እየጣረች ነው። የቱርክና የኢዝራኤል ሚና። ቱርክ ከኢትዮጵያ ጋር ያላትን ታሪካዊ ትስስር ከ16ኛው ክፍለ ዘመን ጀምሮ ወደ ወታደራዊ አጋርነት በመቀየር በተለይም በትግራይ ጦርነት ወቅት በድሮን አቅርቦት ትልቅ ሚና ተጫውታለች። በሌላ በኩል እስራኤል ለሶማሊላንድ የሰጠችው ድንገተኛ እውቅና ቀጠናውን ወደ አዲስ አስተላለፍ ከቶታል። ይህ የጥቅም ትስስር ኢትዮጵያን በሀያላኑ መካከል ባለ የገመድ ጉተታ ውስጥ እንድትገባ አድርጓታል። የፌዴሬሽን ምክር ቤት ውሳኔና የቀይ መስመር ፍጥጫ በኢትዮጵያ የውስጥ ፖለቲካ ውስጥ ትልቁን ንዝረት የፈጠረው የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች መካከል አከራካሪ በተባሉ አካባቢዎች ላይ ያስተላለፈው የፖለቲካ ውሳኔ ነው። የትግራይ ወገን አቋም በትግራይ በኩል ያለውን የፖለቲካዊ ኃይል ከጊዜያዊ አስተዳደሩና እስከ ህወሓትና ተቃዋሚ ፓርቲዎች ውሳኔውን ህገ መንግስታዊ ስርዓት አልበኝነትና የፕሪቶሪያውን ስምምነት መጣስ ነው ሲሉ ፈርጀውታል። በተለይ የጄኖሳይድ አዋጅና የማይታለፍ ቀይ መስመር የሚሉት ጠንካራ ቃላት መጠቀማቸው ጉዳዩ ከፖለቲካዊ ክርክር ወጥቶ ወደ ደህንነት ስጋት ሊቀየር እንደሚችል ይጠቁማል። የአማራ ወገን ድጋፍ። በአንጻሩ በአማራ ክልል ያሉ ፖለቲካዊና የማንነት አስመላሽ ኮሚቴዎች ውሳኔውን የማንነት ትግል እውቅና ያገኘበት ታሪካዊ እርምጃ በማለት አወድሰውታል። ይህ የዋልታ ረገጥ አቋም በሁለቱ ህዝቦች መካከል አዲስ ግጭት የመፍጠር አቅም አለው ያለው ዘገባው አገሪቱን ያለመረጋጋት አደጋ ላይ ይጥላታል ተብሎ ይታሰባል። ከውጪ የዲፕሎማሲ ትኩሳት ሳንወጣ በውስጥ ደግሞ ሌላ አዲስ ጦርነት ሊቀጣጠል የሚችልበት ፖለቲካዊ ውሳኔ። በማጠቃለል የኢትዮጵያ በአሁኑ ሰዓት ወሳኝ በሆነ የታሪክ መስቀለኛ መንገድ ላይ ትገኛለች። መንግስት የውጭ ሀያላን የጂኦፖለቲካ ፍልሚያ እያመጣጠነ፣ በውስጥ በኩል ደግሞ በትግራይና በአማራ ክልሎች መካከል የተፈጠረውን የወሰንና የምርጫ ውዝግም በሰላማዊ መንገድ መፍታት ካልቻለ የጠቅላይ ሚኒስትሩ የሰላም ጥሪ መሬት ላይ ሊወርድ አይችልም። እናንተስ ምን ታስባላችሁ? የፌዴሬሽን ምክር ቤት ውሳኔ ግጭቱን ያበርዳል ወይስ አዲስ ጦርነት ይቀሰቀሳል? ሐሳባችሁን ከታች ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቸርን ሰንብት።